ስታወራ ስልክ እንደዚህ ስትል ሰምቻለሁ ያለው ጓደኛዬ ነው እንጂ አይደለም። ገባህ አይደለ? ጓደኛ ሰምቷል። እንዴት አንተ አልሰማህም? ስንተኛ ይለያያል። ስንተኛ ቦታ ከላስ ጓደኛ ተሰማ አይቷል። ያላየውን ነው። ልጅቱ ከሳቢያ ጀምራ ተደፍራለች። ልጅቱ ከሳቢያ ጀምራ ተደፍራ ነው መንገድ የደከመች። ደውላ ህይወት የተበላሸ ትታችሁኝ ሂዱ ብላለች። አትዋሽ። አንተ አልሰማሁም ካላጥም ጓደኛ ግን ሰምቷል። እዚህ ጋር ያልገባኝ ነገር ሞታ ቀበርናት የሚለውን ተቀብለሃል፣ ግን የገዛ ጓደኛ እንዲህ አለች የሚለውን ለምንድን ነው ያልተቀበልከው? እኮ ብራዘር እንደዚህ ሰምቻታለሁ ሲለኝ ለአጎቷ ልጅ ጓደኛዬ እንደዚህ ብሏል ብዬ ለጓደኛዬን አገናኘኋት እንዲነግራት ማለት ነው። ስታውጅ አንተ ለምን አልተናገርክም? ተደፍራ ሞቷል። እሱን ነው ምን ስታውጅ አንድ ላይ አትናገርም ነበር? የአጎቶቹ ልጆች ናቸው። የነገረኝ ኮምቦልቻ ነው አለ። እኔ ምን ብሎ የነገረን? ምን ብሎ የነገረን? ስልክ ስታወራ ህይወቴ ተበላሸ ምናምን የሚለውን ከዚህ በኋላ ምን ህይወት አለኝ ምናምን ስትል ስታወራ እኔ ሰምቻታለሁ ሲለኝ ይሄንን ነገር ነው እኔ ለአጎቷ ልጅ ያገናኘኋት እንዲነግራት ማለት ነው። ቆይ አንዴ የሽሮ ማነው ገብሬ አንዴ ላውራማ እኔ የዋሸሁት ነገር ካለ ደግሞ መጠየቅ ትችላለህ። አንዴ ልጠይቅ ሰዓት ማለት ነው። አንዴ የገጠር ልጅ ቅድም ገብተህ ሁለቱ ህይወቴን አበላሹት አለች ሲባል እኮ አንተ እኔ ያን አልሰማሁም ነው ያልከው። ጓደኛዬ ወይ ራሱ ነገረኝ አላልኩም? ነግሮኝ እኮ ለቤተሰብ እኮ አሳውቄያለሁ እኮ ብራዘር። እሱን ራሱ ነገረኝ አላልኩም ቅድም? አንድ ደግሞ ማለት ነው አንድ ነገር መጀመሪያ ሁለት አስፋልት ቆርጣችሁ ስትወጡ ማለት ነው እናንተ ምግብ ይዛችሁ ሁለታችሁ ስትሄዱ እሷ ከሁለቱ ወንዶች ጋር ለብቻው አልሄደችም? ከሁለት ወንዶች ጋር አይደለም ሄደችው። ከሁለት አስቆራጭና ከሶስት ወንድ ከሩካብ ጋር እሷ አራተኛ ሆና 6 ሆነው ነው የመጡት ከኋላ። እኛ ከፊት 6 ሆነን 4 ሩካብ 2 አስቆራጭ ሆነን ማለት ነው። ስለዚህ እዛ ነው ያስደፈረው። ስለዚህ የሞተችው በጥቅሉ የደከመችው ደፍረዋት ነው። ከዛም አመቻችተው ወደ ኋላ አስቀርተዋታል። ስለዚህ እኔ መሲ አንድ ፎቶ አለው ታያ መሲን አስገባት። አንድ ፎቶ ላሳይ እያለች መኩ እንዳለው ሌባ ደላላ ሞተች ያለህን አምነህ የራስ ጓደኛ ህይወት የተበላሸ ብላለች ያለህን እንዴት ማመን አልቻልክም? እንዴት አልሰማህም? ኮምቦልቻ ነው የነገረኝ እኮ ብራዘር። ኮምቦልቻ ሲነግረኝ እኮ ያገናኘኋት ተደፍራለች ማለት ነው። መና ተደፍራለች የደከመችው ተደፍራለች። ሲጀመር ለምን ቪዲዮ ለምን አዩ እንደዚህ ብላናለች ብለህ አልሰራህም? ተደፍራለች እንደዚህም ብላለች ብለህ አልሰራህም እኮ። እሱ እኮ ስታወራ ሰማኋት ነው እኮ ያለው። ለምን ይሄን አልተናገርክም? የሰማሁት ስታወራ ሰምቻታለሁ ሲለኝ ነው እኔ ለአጎትየዋ ልጅ አገናኘኋት። የአጎትየዋ ልጅ አገናኛት። አዎ አገናኝቶኛል ካላለች ደግሞ አምጣት ልጅቷን፣ ያክስቷ ልጅ ማለት ነው። ኧረ በፈጣሪስ ምን አይነት ጨካኝ ልጅ እንደሆነ አላውቅም። ብቻ በዚህ ልክ በጣም ቀላማጅ የገጠሩ ትቀምሳለህ። አጭበርባሪ ከሆንክ እኮ መጠየቅ ትችላለህ ብራዘር። ያጭበረበርኩት ነገር ካለ መጠየቅ ትችላለህ። እሺ መሲ ምንድን ነው አየሽው? አይደለም ሰያው ልክ በትልቁ አድርገኝ። እዚህ ቦታ ላይ ነው አይደለ የገጠር ልጅቷ ተቀበረች የሚለው። እዚህ ቦታ ላይ እንዴት ነው የሰው ልጅ ተቆፍሮ ሊቀበር የሚችለው? ቦታው ይሄ ነው አይደለ? የገጠር ልጅ ተልኮልኝ ነው በውስጥ ፎቶ የገጠር አራል ተቀበረ። እሱ እንደዛ ብሏል አይደለ? ቅድም ግራው ይሄ አይደለም ቦታው ይሄ ነው ቦታው አይደለም። ተናገር ብራዘር። መግቢያውን ካወቃችሁት የመጨረሻው መርከዝ ማለት ነው። መግቢያውን ካወቃችሁት አባቱ ነው የሚቀላምደው። ይሄ ነው አይደለም ቦታው። ማመልሰው አንተ ቆይ ሸዋ ቆይ ስሜታው ያትሁን የጠየቅኩህ ለምንድን ነው? ይሄ ፎቶ ተራራ ብቻ እኮ ነው ብራዘር። በምን አውቃለሁ እኔ እንዴ? ተው እንጂ ብራዘር። የመጣህበትን መንገድ አታውቅም። መጠየቅ አለባችሁ። እኔም ብቻ አይደለም እኮ መጠየቅ ያለባችሁ፣ ሌሎችን ጓደኞቼን ጠይቋቸው። ለምን አንተ ጠይቀው? አንተ እኮ ነው እኔ ብቻ አይደለም ያወራሁት፣ ከሁሉም ጋር ነው አንድ ላይ ሆነ። በአንተ ፔጅ ነው የተለቀቀው። ትጠየቃለህ። በአንተ ፔጅ ነው የተለቀቀው።
ተጠያቂ ነህ። ያልሞተች ሙታለ ብለህ ካላችሁ ደግሞ መጠየቅ ነው በቃ። የፔጁ ባለቤት አንተ እየጠየቅን እኮ ነው እኮ ቪዲዮ መስራት ጥፋት ነው ካላችሁ ደግሞ በህግ ነው እንጂ በዛ አይደለም። ጥፋት ብቻ ሳይሆን ተጠያቂነት የሚያደርግሃል። አንተ በፔጅ ለምትፖስተው ነገር ኃላፊነት ልጠየቅ። እኔ ሁሉንም ለመቀበል ዝግጁ ነኝ። አንተ ዋሽተሃል፣ ክደሃል፣ የማይሆን ነገር ብለሃል ካላችሁ መጠየቅ ትችላላችሁ እኮ ብዬሻለሁ። የኔነት ዋሽተሃል፣ ክደሃል ብቻ ሳይሆን ይመች ላይ ይሄ ቦታ እኮ አደገኛ ነው። ይሄ እኮ ኢቭን እንኳን እንደገና ሪፕላይ ያደረጓት ቢታገሏትና ወደ ታች ስትታገል ብትወድቅ እኮ አተርፍም እችልች እዚህ ቦታ ላይ እኮ ነው ተቀብራለች እኮ የሚለው እኮ እዚህ ቦታ ላይ እኮ ነው። ኧረ ልጅቷ አልሞተችም። አራቱ ልጆች አሉበት። 3ቱ ቤተሰብና አንዱ የትግራይ ተወላጅ። ሶስቱ ዘመዳማቾች ናቸው። አንዱ የትግራይ ተወላጅ እናንተ ላይ ነው የልጅቷ ህይወት ያለው። በትክክል አደጋ ነው። ልክ እኔ ሳያ ምን አለ መሰለክ ሌሎቹ ይጠይቁ ብቻዬን ቪዲዮ አልሰራሁም ምናምን ለሚለው እኔ በፔጅ ላይ ለምፖስተው በቲክታክ ላይ ለማደርገው ነገር ኃላፊነቱን ወስደው እኔ መሲ ነኝ እንጂ ሳያ አይወስድም። ገባ እኮ ስለመናገር ሳይሆን ታዲያ ስለመንገዱ ነው ታዲያ ነገር ለምን አብረሃት ነው የተነሳኸው ከጅዳም ማን እንዳስነሳህ በደንብ አድርገህ ታውቃለህ። ሁሉን ነገር ታውቃለህ። መደበቅ ለምን አስፈልገ? ስለሚመችስ ለምንድን ነው ማውራት የማትፈልገው? ለምንድን ነው ስለሚመች ማውራት የማትፈልገው? ስለ ጌትነት ስለምን አትፈልገው? እኔነት እየሰማሽ አላውቀውም እኮ እሱን ጌትነት እሱ ነው የመጣኸው። እንዴት ነው የማታውቀው? አንድ ቤት ውስጥ ሰብስቧችሁ ከመሄዳችሁ በፊት አንድ ቤት ሰብስቧችሁ መንገድ እስከምትጀምሩ ድረስ አንድ ላይ አድርጓችሁ የሸኛችሁን ሰው ለምንድን ነው የማታውቀው? እንዴት ነው የማታውቀው? ቤተሰብ ናቸው። ለባሏም እኮ ዘመድ ነው ስትል ነበር እንዲያሁን እንዴት ነው አሁን ደግሞ አላውቅም እኮ እሱንም የሰማሁት እዚህ ጋር ሲያወሩ ነው እነሱ የሰማሁት ማለት ነው። ገባሽ አይደለ? ባሏም ራሱ ነው ሲያወራ የሰማሁት ዘመዷ ነው ብሎ እንዴ። አንተ መጀመሪያ ሰውዬውን አታውቀውም? አይተኸው አታውቅም? እኔ ሰውዬውን ከዚህ በፊት አላውቀውም። እሺ በስውር ነው ሰውዬው አንተን የጫነህ? በስውር ነው ሳታዩ በስውር ነው አንተን የጫነህ ሰውዬው?